ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዘገባዎች የምናሰማበት ጊዜ ላይ ደርሰናል። አማኑኤል ኃይለ ነኝ። በኢትዮጵያና በቱርክ መካከል ያለው ወዳጅነት የቅርብ ጊዜ ክስተት ሳይሆን ከ500 ዓመታት በላይ የዘለቀ ጥልቅ የታሪክ ክስተት ነው ተባለ። የግንኙነት በ16ኛው ክፍለ ዘመን በወታደራዊ ትብብር ቢጀመርም በሂደት ወደ ጠንካራ ዲፕሎማሲያዊ መከባበር ተሸጋግሯል። በተለይ ኢትዮጵያ በአድዋ ጦርነት ጣሊያንን ድል ማድረጓ በኦቶማን መሪዎች ዘንድ ትልቅ አድናቆት አትርፎላታል። በወቅቱ ሱልጣን አብዱል ሐሚድ ዳግማዊ ለአፄ ምኒልክ የክብር ስጦታ በመላክ ወዳጅነታቸውን አጽንቷል። ቱርክዬ በአውሮፓውያኑ 1926 በአዲስ አበባ ኤምባሲዋን በመክፈት ለኢትዮጵያ ያላትን ልዩ ትኩረት በተግባር አሳይታለች። ዛሬ ላይ ቱርክዬ በኢትዮጵያ ሰፊ መዋዕለ ንዋይ ካፈሰሱ ሀገራት መካከል ናት። ወዳጅነቱ ወደ ስትራቴጂካዊና ቴክኖሎጂ አጋርነትም ተሸጋግሯል። የሁለቱ ሀገራት ግንኙነት በትላንት ታሪክ ላይ የቆመ በዛሬ ዲፕሎማሲ የጸና የነገ ብሩህ ተስፋ እንደሆነ ተመላክቷል። በኢትዮጵያ በፈረንጆቹ 2025 ዓለም አቀፍ ጎብኚዎች ቁጥር በ15 በመቶ እድገት በማሳየቱ በዓለም አቀፍ ደረጃ ፈጣን እድገት እያስመዘገቡ ካሉ የቱሪዝም መዳረሻዎች አንዷ መሆኗ ተገለጸ። የተባበሩት መንግስታት ድርጅት የቱሪዝም መረጃን ጠቅሶ ቢቢሲ እንደዘገበው ከሆነ ሀገሪቱ በዘርፉ ካሳየችው ከፍተኛ መነቃቃት ባሻገር የጎብኚዎች ቁጥር በከፍተኛ ደረጃ ካደገባቸው ሀገራት ተርታ እንድትሰለፍ አስችሏታል። በአማራ ክልል በአፈጣጠር ምክንያት በህፃናት ላይ ለሚከሰቱ የጤና ችግሮች ከመጪው የካቲት 19 ጀምሮ የህክምና አገልግሎት መስጠት እንደሚጀመር የክልሉ ጤና ቢሮ አስታወቀ። ጤና ቢሮ የላቀ ተደራሽነት ለኢትዮጵያ ልጆች በመከላከል በህክምናና በማካተት እናረጋግጥ በሚል መሪ ሀሳብ የአፈጣጠርን ችግር አስመልክቶ የማስጀመሪያና የውይይት መድረክ በባህር ዳር ከተማ እየተካሄደ ነው። የክልሉ ጤና ቢሮ ምክትል ኃላፊ አቶ አበበ ተምትሜ በወቅቱ እንዳሉት የህፃናት 80 በመቶ በሽታዎች በቅድመ መከላከል በህክምና መዳን የሚችሉ ናቸው። በጤና ሚኒስቴር የሜዲካል ሰርቪስ የስፔሻሊቲና የተሃድሶ ዴስክ ኃላፊ አቶ ኤርሚያስ ሙላቱ በበኩላቸው በእርግዝና ወቅት የሚደረጉ የእንክብካቤ ችግሮች ህፃናት ለተለያዩ የአፈጣጠር በሽታዎች እንዲዳረጉ ምክንያት ይሆናሉ ብለዋል። ህክምናው በለጋሽና አጋር አካላት በቅንጅት የሚሰጥ በመሆኑ ተጎጂዎች የህክምና አገልግሎት ተጠቃሚ እንዲሆኑ የዴስኩ ኃላፊ አቶ ኤርሚያስ ጥሪ አቅርበዋል። የኢትዮጵያ ባህር ትራንዚት ሎጂስቲክስ ባለፉት 6 ወራት 74.4 ቢሊዮን ብር ገቢ መሰብሰቡን አስታወቀም። የተቋሙ ስራ አስፈጻሚ ኢንጂነር አብዱል በር ሸምሱ ለመገናኛ ብዙሃን በሰጡት ማብራሪያ ተቋሙ በግማሽ ዓመቱ 40 በመቶ ጭነቶችን ከመነሻ ወደብ ወደ ሀገር ውስጥ ማጓጓዝ ችሏል። 800,000 ሜትሪክ ቶን ማዳበሪያ ለማጓጓዝ ታቅዶ 1.2 ሚሊዮን ቶን ማጓጓዝ መቻሉን የጠቀሱት ስራ አስፈጻሚው ከዚህ ውስጥ 84 በመቶ በመኪና ቀሪው ደግሞ በባቡር ወደ ሀገር ውስጥ ማጓጓዙን አስረድተዋል። ሰላምና ጤናን በያላችሁበት ተመኘው። ከቡና ሚዲያና ኮሙኒኬሽን አማኑኤል ኃይለ ነበርኩ። ጤና ይስጥልኝ።